አይሁድም ሰቅለው የገደሉት እኮ ለምን እውነቱን ተናገርክ ነው። ሌላ ምንም በደል የለበት። ኃጢአት ለባህሪው የማይስማማ አምላክ በእርሱ ኃጢአት የለበት። ነገር ግን የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ነው ያለው ቅዱስ ዮሐንስ። አንደኛ ዮሐንስ ምዕራፍ 3 ከቁጥር 5 ጀምሮ ተመልከቱታል። በእርሱ ኃጢአት የለም፣ በደል የለም። በደል ለባህሪው አይስማማ። እንደዚሁ እንደ አይሁድ ያሉ እሪያዎች ዛሬም እኮ ቤተ ክርስቲያን እውነት በመናገሯ ብዙውን እንቁን እኮ ሰብረዋል። እለት እለት እኮ ክርስቶስን ሰቅለው እየገደሉ ነው። ዛሬ ብዙ እሪያዎች እኮ አሉ በየመንደሩ። መጻሕፍቱን ለምንድን ነው ወስደው የሚያቃጥሉት? ለምንድን ነው መጻሕፍቱን የሚያሻግሩት? ታሪክን ለማጥፋት፣ የቤተ ክርስቲያንን ቅርስ ለማጥፋት። የነሱ ክፋት፣ የነሱ ክህደት፣ የነሱ ተንኮል፣ የነሱ በደል እንዳይገለጥ ለማድረግ ነው። ዛሬም ብዙ እንቆች እየተሰበሩ ነው። የእግዚአብሔር